በዩክሬን ሰማይ ላይ የሚታየው የደመና ሽፋን እንደተለመደው የክረምቱን መግባት የሚያበስር ብቻ አይደለም። ይልቁንም የዓለምን የኃይል ሚዛን የሚፈትሽ የቴክኖሎጂን የበላይነት የሚዳኝና የፖለቲካ ቁማርን የሚወስን የታሪክ ምዕራፍ መጻፊያ ገጽ ሆኖ ነበር። የምዕራቡ ዓለም በተለይም አሜሪካና የኔቶ አጋሮቿ ለወራት ምናልባትም ለዓመታት ሲያዜሙት የነበረው አንድ መዝሙር ነበር። የዩክሬን ሰማይ በምዕራባውያን ቴክኖሎጂ ሲሸፈን የሩሲያ ድብ ወደ ዋሻው ይመለሳል የሚል ይህ ተስፋ ተንጠለጠለው ባንድ ስም ላይ ነበር። ፋልኮን ወይም ጭላት የተባለ የሚጠራው የአሜሪካ አየር ኃይል የጀርባ አጥንት በሆነው በቅልጥፍናውና በውጊያ ብቃቱ ስሙ ባለሜናኛው ኤፍ-16 የጦር ጄት። ኪየቭ ይህንን አውሮፕላን ለማግኘት ያላደረቀችው ጉሮሮ ያላንኳኳችው በር አልነበረም። በመጨረሻም ፍቃዱ ተሰጠ። አብራሪዎች ሰለጠኑ። እናም የናፍቆቱ የብረት ወፍ የዩክሬን ምድር ረገጠ። ነገር ግን ጦርነት የራሱ የሆነ ጨካኝ እውነት አለው። በወረቀት ላይ የተሰላው ሂሳብ በራዳር ስክሪን ላይ በሚታየው እውነታ ሲቀየር ውጤቱ አስደንጋጭ ሊሆን ይችላል። ዛሬ ያ የተፈራው የተከበረውና እንደ ጨዋታ ቀያሪ የተቆጠረው ኤፍ-16 በሩሲያ ሚሳኤል ተመቶ ወድቋል። የክስተት ዝም ብሎ የአንድ አውሮፕላን መውደቅ አይደለም። ይህ የምዕራባውያን የቴክኖሎጂ አፈ ታሪክ ከሩሲያ የጥንካሬ እውነታ ጋር የተጋጨበት ቅስበት ነው። ነገሩን ከስሩን ጀምር። ኤፍ-16 ተዋጊ ጄት ለዘመናት የአሜሪካ አየር የበላይነት ምልክት ሆኖ ቆይቷል። በብዙ ጦርነቶች ውስጥ ተፈትኖ ብቃቱን ያሳየ፣ ለመብረር ቀለል ያለ፣ ለማጥቃት ግን መርዛማ የሆነ ማሽን ነው። ዩክሬን ይህንን አውሮፕላን ስትረከብ ሞስኮ በዝምታ አልተመለከተችም። የክሬምሊን ወታደራዊ ስትራቴጂስቶች ይህ ቀን እንደሚመጣ ያውቁ ነበር። የሩሲያ አየር መከላከያ ስርዓት በተለይም በዓለም ላይ እጅግ ዘመናዊ ከሚባሉት ኤስ-400 እና ኤስ-500 ስርዓቶች ጋር ተደራጅቶ አዲሱን እንግዳ ለመቀበል በተጠንቀቅ ቆሞ ነበር። እናም ያ ቀን ደረሰ። አንድ አሜሪካ ሰራሽ ኤፍ-16 በዩክሬን ሰማይ ላይ ሲንሳፈፍ የሩሲያ ራዳሮች አነፍንፈው ያዙት። የተተኮሰው ሚሳኤል ኢላማውን አልሳተም። አውሮፕላኑ ተመታ። ወደ መሬት ሲወድቅ የታየው ጭስ ለሩሲያ ጦር የድል ምልክት፣ ለምዕራባውያን ደግሞ የዋጠው የኪሳራ ኪኒን ነበር። ይህን ድል ተከትሎ ከሞስኮ የተሰማው ድምፅ የዘለፋ ወይም የጩኸት አልነበረም። ይልቁንም በራስ መተማመን የተሞላ የድል አድራጊዎች ሳቅ ነበር። የሩሲያ ወታደራዊ አዛዦች ስለ ሁኔታው ሲናገሩ የተጠቀሙበት ቋንቋ ጦርነቱን ምን ያህል እንደናቁት ወይም እንደ ቀላል ነገር እንደሚያዩት የሚያመላክት ነበር። ሜጀር ጀነራል አብቲያላውዲኖቭ የተባሉት የሩሲያ አዛዥ ይህንን ዘመናዊ አውሮፕላን መምታት ለወታደሮቻቸው ምን ስሜት እንደፈጠረ ሲገልጹ ኤክሳይቲንግ ታርጌት ወይም አስደሳች ኢላማ የሚል ቃል ተጠቅመዋል። ይህ ቃል ወታደራዊ ክብደት አለው። ጠላትህ ያንተን ምርጥ መሳሪያ አስደሳች ኢላማ ብሎ ሲጠራው መልእክቱ አትፈራውም፣ ይልቁንም እሱን ማደን ያስደስትሃል የሚል ነው። ወታደሮቻችን እነዚህን አሜሪካ ሰራሽ አውሮፕላኖች ሲያዩ የሚሰማቸው ስሜት ፍርሃት አይደለም፣ ይልቁንም ቦነስ ወይም ሽልማት እንዳገኘ ሰው ኢላማውን ለመምታት ይሽቀዳደማሉ ሲሉ አክለዋል። ይህ ንግግር በኪየቭና በዋሽንግተን ለሚገኙ ጀኔራሎች ጆሮ የሚኮረኩር መራራ እውነት ነው። የሩሲያ ጦር ይህን ክስተት እንደ ትልቅ ሞራል ግንባታ እየተጠቀመበት ነው። ለወራት ኤፍ-16 ከመጣ አልቆላችኋል እየተባለ ሲዛትበት የነበረው የሩሲያ ወታደር ዛሬ ያንን አውሮፕላን እንደ ማንኛውም ተራ የብረት ቁራጭ ተቃጥሎ ሲወድቅ ማየቱ በስነ ልቦናው ላይ የሚፈጥረው የድል ስሜት ቀላል አይደለም። ሞስኮ ቀደም ብላ ማስጠንቅቃ ነበር። የምትልኩት ማንኛውም መሳሪያ ታንክም የሆነ አውሮፕላን በዩክሬን ሜዳ ላይ ይቃጠላል ብላ ነበር። የጀርመን ሊዮፓርድ ታንኮች፣ የእንግሊዝ ቻሌንጀር ታንኮችና የአሜሪካ አብራምስ ታንኮች በሩሲያ ድሮኖችና ሚሳኤሎች ተመተው ሲቃጠሉ አይተዋል። አሁን ደግሞ ተራው የኤፍ-16 ሆኗል። ሩሲያ ለዚህ አውሮፕላን መውደቅ የ15 ሚሊዮን ሩብል ሽልማት አዘጋጅታለች። ይህ የሚያሳየው ሩሲያ ጦርነቱን በቴክኖሎጂ ብቻ ሳይሆን በገንዘብና በሞራል ጭምር እየመራች መሆኑን ነው። የዚህ አውሮፕላን መውደቅ ቴክኒካዊ ትርጉሙም ሰፊ ነው። አሜሪካና ኔቶ ዩክሬንን ሲያስታጥቁ መሳሪያው ጦርነቱን ይቀይረዋል የሚል እምነት ነበራቸው። ነገር ግን ዘመናዊ ጦርነት በመሳሪያ ብቻ የሚወሰን አይደለም። መሳሪያው የሚያዘው ሰው ብቃት፣ የስለላ መረጃ ጥራትና የአየር መከላከያ ስርዓት ጥንካሬ ወሳኝ ናቸው። የሩሲያ የአየር መከላከያ ስርዓት በዓለም ላይ ካሉ ጠንካራ ስርዓቶች አንዱ ነው። ኤፍ-16 ምን እንኳን ፈጣንና ቀልጣፋ ቢሆንም ከሩሲያ የረዥም ርቀት ሚሳኤሎችና እጅግ የረቀቀ ራዳር እይታ ማምለጥ አልቻለም። የውድቀት ወደፊት ምዕራባውያን ለዩክሬን ለሚልኩት የጦር መሳሪያ
እርዳታ ላይ ጥያቄ ያስነሳል። ውድ መሳሪያዎቻችን በሩሲያ ሜዳ ላይ ለምናቃጥላለን የሚል የፖለቲካ ክርክር በምዕራቡ ዓለም እንዲቀጣጠል ያደርጋል። ነገር ግን የዓለም የኃይል ሽኩቻ በዩክሬን ሰማይ ላይ ብቻ የተወሰነ አይደለም። የጦርነቱ ነበልባል በምስራቅ አውሮፓ ሲቀጣጠል፣ በሌላ በኩል ደግሞ በምድር ሰሜናዊ ጫፍ በረዶና ውርጭ በነገሰበት የሰው ልጅ መኖር በከበደበት የአርክቲክ ውቅያኖስ ላይ ሌላ ቀዝቃዛ ጦርነት በጸጥታ እየተብላላ ነው። እዚህ ቦታ ላይ ጥይት አይጮህም፣ ቦምብ አይፈነዳም። ነገር ግን የሚደረገው እንቅስቃሴ ከዩክሬን ጦርነት ባልተናነሰ ምናልባትም በበለጠ ሁኔታ የዓለምን የወደፊት ዕጣ ፈንታ የሚወስን ነው። የአሜሪካና የካናዳ የጋራ የአየር መከላከያ እዝ ኖራድ አዛዥ የሆኑት ጀነራል ግሪጎሪ ጊሎት በቅርቡ የሰጡት ማስጠንቀቂያ ይህንን የማይታይ ጦርነት ወደ አደባባይ አውጥቶታል። ጀነራሉ በግልጽ እንደተናገሩት ሩሲያና ቻይና በአርክቲክ ቀጠና እያደረጉት ያለው ወታደራዊና ስትራቴጂካዊ ትብብር ከዚህ በፊት አይተነው በማናውቀው ፍጥነትና ጥልቀት እየጨመረ ነው ብለዋል። ለምን አርክቲክ የበረዶ የለበሰ ክልል ለምን የሀያላን መናቆሪያ ሆነ? መልሶ ሁለት ነው። አንደኛው ሀብት ሲሆን ሁለተኛው ደግሞ ስትራቴጂ። የአየር ንብረት ለውጥ ምክንያት የአርክቲክ በረዶ እየቀለጠ ሲሄድ ከስሩ ለዘመናት ተደብቆ የነበረው የተፈጥሮ ሀብት እየተጋለጠ ነው። ዘይት፣ ጋዝና ለዘመናዊ ቴክኖሎጂ ወሳኝ የሆኑ ማዕድናት በብዛት ይገኙበታል። ሩሲያ የዚህ ክልል አንበሳ ናት። አብዛኛው የአርክቲክ የባህር ጠረፍ የሩሲያ ግዛት ነው። ሩሲያ ይህንን ተፈጥሯዊ ዕድል በመጠቀም የአርክቲክን ሀብት ለመቆጣጠርና የሰሜን ባህር መስመር የተባለውን አዲስ የንግድ መተላለፊያ ለመክፈት እየሰራች ነው። ይህ መስመር ኤሲያና አውሮፓን ለማገናኘት ከስዊዝ ካናል እጅግ የቀረበና ፈጣን ነው። እዚህ ላይ ነው ድራጎኑ ወይም ቻይና ወደ ስዕሉ የምትገባው። ቻይና በጂኦግራፊ አቀማመጧ የአርክቲክ ሀገር አይደለችም፣ ድንበርም የላትም። ነገር ግን ቤጂንግ ራሷን ኒር አርክቲክ ስቴት ወይም ለአርክቲክ ቅርብ የሆነች ሀገር ብላ ሰይማለች። የስያሜ ለፖለቲካ ፍጆታ ብቻ አይደለም። ቻይና ለወደፊት የኢኮኖሚና የኃይል ፍላጎቷ የአርክቲክን ሀብትና የንግድ መስመር እንደ ወሳኝ አማራጭ ትመለከተዋለች። ለዚህም ነው ከሩሲያ ጋር እጅና ጓንቶና እየሰራች ያለችው። የሩሲያ ወታደራዊ ኃይልና የቻይና ኢኮኖሚና የቴክኖሎጂ አቅም ሲገናኝ በሰሜናዊ የዓለም ጫፍ ላይ ማንም ሊገዳደረው የማይችል ኃይል ይፈጥራል። የኖራድ አዛዥ ያስጠነቀቁት ይህንን ጥምረት ነው። ቀደም ሲል ሩሲያ በአርክቲክ የምታደርገው እንቅስቃሴ ብቻዋን ነበር። አሁን ግን የቻይና የጦር መርከቦች፣ የቻይና የሳይንስ ምርምር መርከቦች ለስለላም ያገለግላሉ ተብሎ የሚጠረጠሩት እናም የቻይና ኢንቨስትመንት በአርክቲክ በረዶ ላይ እየበዛ ነው። ሩሲያና ቻይና በጋራ የባህር ኃይል ልምምድ ያደርጋሉ። የቦምብ ጣይ አውሮፕላኖቻቸው በጋራ በመሆን በአላስካና በካናዳ ድንበር አቅራቢያ ይበራሉ። ይህ ለአሜሪካ ከጓሯ የመጣ ቀጥተኛ ስጋት ነው። አሜሪካ እስከዛሬ ትኩረቷን በፓሲፊክና በአውሮፓ ላይ አድርጋ ሳለ ከጭንቅላቷ በላይ ባለው የአርክቲክ ክልል ሁለቱ ባላንጣዎቿ ምሽግ እየሰሩባት ነው። ጀነራል ጊሎት ይህን ሁኔታ አሳሳቢ ብለውታል። ሩሲያ በአርክቲክ ያላትን የቆዩ የሶቪየት ዘመን የጦር ሰፈሮች እያደሰች ነው። አዳዲስ የአየር ማረፊያዎች፣ የራዳር ጣቢያዎችና የሚሳኤል መከላከያ ስርዓቶች እየተተከሉ ነው። የሰሜን ጦር መርከቦቿ በኒውክለር ሰርጓጅ መርከቦች ተጠናክሯል። ቻይና በበኩሏ ለበረዶ ሰባሪ መርከቦች ግንባታ ትልቅ በጀት መድባለች። አሜሪካ በዚህ ዘርፍ ከሩሲያ ጋር ስትነጻጸር እጅግ ወደ ኋላ የቀረች ናት። ሩሲያ በደርዘን የሚቆጠሩ ኒውክለርና ዲዝል በረዶ ሰባሪዎች ሲኖሯት፣ አሜሪካ ያላት በጣም ጥቂትና ያረጁ ናቸው። ይህ የቴክኖሎጂና የአቅም ክፍተት ዋሽንግተን በእጅጉ ያስጨንቃታል። የሩሲያና የቻይና ጥምረት በተለይ በዩክሬን ጦርነት ማግስት ይበልጥ ጠንክሯል። ምዕራባውያን ሩሲያን በኢኮኖሚ ማዕቀብ አዳክማታለሁ ብለው ሲያስቡ ሩሲያ ፊቷን ወደ ምስራቅ ወደ ቻይና ዙራለች። አርክቲክ የዚህ ወዳጅነት መግለጫ ነው። ቻይና የሩሲያን ነዳጅና ጋዝ ትፈልጋለች። ሩሲያ ደግሞ የቻይናን ገንዘብና የፖለቲካ ድጋፍ ትፈልጋለች። ሁለቱም ደግሞ አንድ የጋራ ጠላት አላቸው፣ እርሷም አሜሪካ። ይህ የጋራ ጠላት አስተሳሰብ በበረዶ ዓለም ላይ የጋራ ግንባር እንዲፈጥሩ አድርጓቸዋል። ቻይና ወደ አርክቲክ መግባቷ ለኔቶ ሀገራት በተለይም ለኖርዌይ፣ ለዴንማርክ ወይም ግሪንላንድና ለካናዳ ተጨማሪ የደህንነት ስጋት ነው። የአርክቲክ ቀጠና ከሰላማዊ የምርምርና የንግድ ቀጠናነት ወደ ወታደራዊ ፍክክር አውድማነት እየተቀየረ ነው። በዩክሬን F-16 መውደቁና በአርክቲክ የቻይና ሩሲያ ጥምረት መጠናከሩ የተለያየ ቦታ የተከሰቱ ቢመስልም መልእክታቸው ግን አንድ ነው። ዓለም ከአሜሪካ ብቸኛ ሀያልነት ወደ ባለብዙ ሀያላን ስርዓት እየተሸጋገረች ነው። የምዕራባውያን ቴክኖሎጂ የማይበገር አይደለም። የአሜሪካም ክንድ በሁሉም ቦታ አይደርስም። ሩሲያ በዩክሬን ጦርነት እያሸነፈች አቅሟን እያሳየች፣ በሌላ በኩል ደግሞ ከቻይና ጋር ሆና የነገውን የዓለም ንግድና ወታደራዊ ስትራቴጂ በአርክቲክ እየቀረጸች ነው። አሜሪካ የኤፍ-16 መውደቅ እንደ ተራ አደጋ ልትቆጥረው ትችላለች። ነገር ግን ወታደራዊ ተንታኞች ይህንን እንደ ምልክት ያዩታል።
የሩሲያ አየር ኃይልና መከላከያ ከአዳዲስ ቴክኖሎጂዎች ጋር መላመድና ማሸነፍ እንደሚችል ማሳያ ነው። እንዲሁም በአርክቲክ እየሆነ ያለው ነገር አሜሪካ በሁለት ግንባር በአውሮፓና በኤስያ ብቻ ሳይሆን በሶስተኛው ግንባር በሰሜን ዋልታ ጭምር እንደተከበበች ያሳያል። የድራጎኑና የድቡ ጥምረት በምድርም በባህርም በበረዶም ላይ እየተጠናከረ ነው። የዓለም ፖለቲካ እንደ በረዶ ተራራ ነው። ከላይ የሚታየው ትንሽ ክፍል ሲሆን ከስር ያለው ግዙፍ እውነት ግን በዝምታ ተደብቋል። ኤፍ-16 ሲወድቅ ያየነው የላይኛው ክፍል ነው። የሩሲያና የቻይና አርክቲክ ጥምረት ግን ከውሃ በታች ያለ ግዙፍና አስፈሪ ክፍል። ሩሲያ አሜሪካን የጦር መሳሪያሽን አቃጠልኩብሽ እያለች ስትሳለቅ፣ በሌላ በኩል ከቻይና ጋር ሆና የአሜሪካን የጀርባ በር እያንኳኳች ነው። ይህ ግሎባል ቪው ኢቲ ነው። እኛ የምናየው ዜናውን ብቻ ሳይሆን ከዜናው በስተጀርባ ያለውን የሀያላን ሽኩቻ፣ የቴክኖሎጂ ፍልሚያና የነገውን ዓለም እጣ ፈንታ ነው። የኤፍ-16 ክንፍ ሲሰበር፣ የአርክቲክ በረዶ ሲሰነጠቅ የምንሰማው ድምፅ የለውጥ ድምፅ ነው። የለውጥ ዓለምን ወዴት ይወስዳታል? መልሱ በጊዜ ቅፍ ውስጥ ነው። ሰላም ለዓለማችን ይሆን? ግሎባል ቪው ኢቲ